ማርያምን ተመለከታችኋት? ማርያምን ብዬ ስምል አንዳንድ ሰዎች የሚመስላቸው ቫይራል ለመውጣት ወይም ደግሞ ላይክ እንዳገኝ ምናምን ይመስላቸዋል። በአሁኑ የሶሻል ሚዲያ ዘመን አንድ ሰው ስለ እምነቱ ወይም ስለሚወደው መንፈሳዊ ነገር ሲናገር ብዙዎች ቀድሞ የሚያስቡት ነገር አለ። ቪዲዮ ቫይራል እንዲወጣለት ነው፣ ላይክም ለማግኘት ብሎ ነው፣ ወይም ትኩረት ፈልጎ ነው ይላሉ። ነገር ግን ሁሉም ነገር ለካሜራና ለሰዎች እይታ የሚደረግ ነገር ባይሆንስ? እና ከልጅነት ጀምሮ ማርያም ካጠገብ የነበረች ማርያም ማነች ለኔ? አይ ቲንክ የሚገባቸው አይመስለኝም እውነት ለመናገር። ይህ ወጣት እንደሚናገረው ይህ ፍቅር ዛሬ ቪዲዮ ለመቅረጽ ብሎ ያወጣው አዲስ ስሜት አይደለም። ከልጅነቱ ጀምሮ በውስጡ ያደገ፣ አፉን ሲፈታ የተማረው፣ በሐሳቡና በልቡ ውስጥ የታተመ ሕያው እውነት እንጂ። እንዲያው ለአፍታ እንኳን ይህን ስም ላለማንሳት ለማቋረጥ የሞከረባቸው ጊዜያት ነበሩ። ነገር ግን አልቻለም። ምክንያቱም ይህ ልማድ ሳይሆን የመንፈስ ረሃብና የእናት ፍቅር ነውና። ቃላቶች ሳትጠቀም ስሜቶችን የምታስተካክል ጠንከር የምታደርገኝ እቅፍ የምታደርገኝ እናቴ ነች። በህይወቱ ውጣ ውረድ ውስጥ ስንገባ፣ በጭንቀትና በሀሳብ ማዕበል ስንዋጥ፣ አእምሯችን ግራ ሲጋባ፣ በቃላት ሳንናገር ስሜታችንን የምትረዳ ያለምንም ቅድመ ሁኔታ በፍቅር የምታቅፍና የምታጸና እናት አጠገባችን መኖሯ ምን ያህል ታላቅ መታደል ነው። ሲተኛም ሲነሳ ሲወድቅም ሲሳካለት አፉ ላይ ያለችው እሷ ነች። አሳዘነችኝና ለምን ሁሌ ማርያም ብዬ እምላለው በሆነው ባልሆነው ብዬ ለማቋረጥ ሞክሬ አልቻልኩም። እና ከልጅነት ጀምሮ ማርያም ካጠገብ የነበረች ማርያም ማነች ለኔ? አይ ቲንክ የሚገባቸው አይመስለኝም እውነት ለመናገር። ግን ማርያም እንደ መንፈሳዊ እናቴ ነው ማያት፣ የኔ መንፈሳዊ እናት ማለት ነው። ራይት ብዙ ጭንቀት ውስጥ ስገባ የምታበረታታኝ፣ ቃላቶች ሳትጠቀም ስሜቶችን የምታስተካክል ጠንከር የምታደርገኝ እቅፍ የምታደርገኝ እናቴ ነች። ተኝቼ ስነሳ በጭንቀት ሲውጠኝ ሰይጣን ሊያሸንፈኝ ሲሞክር መጥፎ ሀሳቦች ሲልክብኝ ከፊቴ ቆማ የምትከልለኝ ነች ማርያም። ማርያም ለእኔ ትልቅ ትርጉም አላት። ባይዘው በቃላት መግለጽ የማልችለው። እዚህ ዓለም ላይ ክፉ ሀሳቦችና የህይወት ፈተናዎች ሲያጠቁን የሚያስፈልጉን ከለላና መከታ ነው። ለዚህ ወጣት ድንግል ማርያም ማለት የህይወቱ መንገድ፣ የጨለማው ማብሪያና ከክፉ ነገር ሁሉ የምትጋርደው ጋሻው ነች። ቤቱ በስዕል የተሞላው ሰዎች የሚሰጡት ስጦታ ሁሉ የእሷ ስዕል የሆነው በምክንያት ነው። ምልክቴ ነች፣ መንገዴ ነች። ሲሳካልኝም ማርያም፣ ስወድቅም ማርያም፣ ስነሳም ማርያም፣ ስተኛም ማርያም። እንግዲህ ይህ ታሪክ የሚያስተምረን ትልቅ እውነተኛ መንፈሳዊነትና ፍቅር ለሰው ልጅ እይታ የሚያደርገውን ቲያትር አይደለም፣ ከካሜራው በስተጀርባ በሰው ልብ ውስጥ ያለ ትልቅ የነፍስ ረፍት እንጂ። እናንተስ በሕይወታችሁ እንደዚህ አይነት ያልተሸረሸረና እውነተኛዊ መንፈሳዊ ፍቅር አላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክና ሼር ማድረጉን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።